አብዛኞቻችን መጀመሪያ ላይ ትሬድ ስናደርግ ብዙ ጊዜ የምናደርገው አንድ አካውንቶችን ደግሞ ፕሮፍ ፈርሞችን ተጠቅመን ነው የመጀመሪያው ደግሞ ካፒታላችንን ቢልድ የምናደርገው። ስለዚህ ዛሬ በጣም አሪፍ የሆነ ፈንዲንግ ፕሮፍ ፈርም ነው የማሳያችሁ እና ስቲል ኢትዮጵያ ውስጥም ይሰራል እና ደግሞ ከሌሎቹ ትንሽ ለየት ያለ ነው። ምክንያቱም አሪፍ የሆኑ ፈንድ አካውንቶችን በጣም በዝቅተኛ ፕራይስ ነው የምታገኙበት እና ያን ያክል ዊዝድሮ ለማድረግ ለራሱ በጣም ፈጣን ናቸውና ሪቪው ሳደርግ ኦልሞስት ወደ 4.6 ሬት የተሰጠው አሪፍ የሆነ ፕሮፍ ፈርም ነው የማሳያችሁ እና ደግሞ አሁን በምትገቡበት ሰዓት $100,000 ፈንድ አካውንት ጊቫዌይ ለ3 ሰው እየሰጡ ይገኛሉ። ስለዚህ ኢሜይላችሁን አስገብታችሁ መጠበቅ ትችላላችሁ ማለት ነው እና ደግሞ አሁን ስትገቡ የሚሰጧችሁ ኮድ 50% ሁሉም የምትገዟቸው ፈንድ አካውንቶች ላይ 50% ቅናሽ እንዲኖረው ያደርጋላችኋል እና በጣም የተመቼ ደግሞ ስፔሻል አካውንት የሚባል አላቸው እና ደግሞ ስለዛ አሳያችኋለሁ ምን እንደሆነ ያ ስፔሻል አካውንት። ስለዚህ በጣም አሪፍ የሆነ ፕሮፍ ፈርም ነው። ስለዚህ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ቀጥታ ወደ ኔክስት ሌቭል ፈንድ ትሄዱና እንደምታዩት መጀመሪያ ስትገቡ ይሄን ነው የሚያሳያችሁ ወደ 100k ጊቫዌይ አላቸውና ለ3 ሰው ይሰጣሉ አሁን ባለበት ሰዓት። ስለዚህ ኢሜይላችሁን አስገብታችሁ ክላይም ዩር ኮድ ነው ትሉታላችሁ ማለት ነው። ሶ ያንን ኮድ ታገኙ ትችላላችሁ ማለት ነው። ከዛ እዚህ ጋር መጀመሪያ ላይ እንደምታዩት ይሄን ኮድ ሰጥቷችኋል። በዚህ ኮድ የ25000 ፈንድ አካውንት በ50% ቅናሽ ማግኘት ትችላላችሁ ማለት ነው። ስለዚህ ይሄን ኮድ አስገብታችሁ እንደምታዩት የ25000ን በ50% ቅናሽ ማግኘት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት የ25000 ፈንድ አካውንት በ199 ብር ይላል። ከዛ በኋላ እንደምታዩት ደግሞ $95 ወደ 50% ኦፍ ሆኖ ማለት ነው። ስለዚህ እንደምታዩት በዚህ ኮድ አማካኝነት ማለት ነው ወደታች ወርጄ ሳሳያችሁ ሪቪዋቸው ኦልሞስት ወደ 4.6 ተሰጥቶታል እና በጣም አሪፍ የሆነ ሬቲንግ ነው ያላቸው። ስለዚህ እንደምታዩት 1 ሚሊዮን ኦፍ ትሬደር ፕሌስድ አላቸው 660k ፔይአውት አግኝተዋል። ከዛ ደግሞ አብዛኛው ጊዜ ፕሮሰስ የሚያደርገው ይሄ በጣም አሪፍ የሆነው ምን መሰላችሁ ፔይአውት ስትጠይቁ አይቆይምና ኦልሞስት ከ8 ሰዓት ነው አቨሬጅ የሚለው እና ደግሞ ወደ 110 ካንትሪ ሰርቭ ያደርጋሉ። ኢትዮጵያም አንዷ ናት አብራ አለችና የኢትዮጵያም አብሮ ይሰራል ማለት ነው። እንደምታዩት ኤንኤልኤፍ ትሬደር ስትሆኑ ስቴፕ 1 ስቴፕ 2 ስቴፕ 3ዎች አሉት። እዚህ ጋር እንደምታዩት ስቴፕ አሉ 1 ስቴፕ ቻሌንጆች አሉ በስከ የ2 ስቴፕ ቻሌንጆች አሉ። እንደምታዩት በጣም ትንንሽ ናቸው ርካሽ ነው ዋጋቸው። እዚህ ጋር እንደምታዩት የ10k የ25k እንደምታዩት እዚህ ድረስ አለላችሁ እስከ 200k ድረስ አለ ማለት ነው። ስቲል 200k እንደምታዩት 50% ኦፍ ሆኖ ለራሱ $424 ነውና በጣም አሪፍ የሆነ ዋጋ ነው ማለት ነው። እዚህ ጋር ምን አለ መሰላችሁ ቀጣይ ኢንስታንት ሞዴል አለ ማለት ኢንስታንት ፈንዲንግ አካውንት የምንለው ማለት ነው። ኢንስታንት ፈንዲንግ አካውንት ደግሞ ቀጥታ ፈንድ ትሬደር ሆናችሁ ነው የምትገቡት። እንትን ፌዝ 1 እና ፌዝ 2 ያስፈልጋችሁም ቀጥታ ኢንስታንት ፈንድ ትሬደር ነው የምትሆኑት ማለት ነው። ከዛ እዚህ ጋር ስፔሻል አካውንት እኔ አሁን እዚህ ጋር የነገርኳችሁ ስፔሻል አካውንት ነው ደግሞ አሪፍ ታገኛላችሁ ብዬ ያሰብኩት ስፔሻል አካውንት ላይ ነው ማለት ነው። እዚህ ጋር ምን አለላችሁ ስፔሻል አካውንት ኮስቱ ስንት ነው? እዚህ ጋር እንደምታዩት ስንት ነው የሚለው $10 አያችሁት አይደለ? በጣም ርካሽ ነው። ኢንስታንት 10k ነው። የ25k ከፈለጋችሁ ደግሞ በ$25 እስቲ ኢማጂን አድርጉት። በጣም አሪፍ ነው። የ50k በ$50 የ100k ደግሞ በ$100 ኢቭን በጣም ርካሽ የሆነ ፔይአውት ነው እና በጣም አሪፍ የሆነ ነገር ነው ማለት ነው። እዚህ ላይ ያለው ስፔሻል አካውንቶች ናቸው። እዚህ ጋር እንደምታዩት ኤክስትራ አካውንቶች አሉ። እዚህ ጋር እንደምታዩት ደግሞ ኤክስትራ አካውንቶች አሉላችሁ እና ደግሞ ኤሚት5 ላይ ነው የሚሰሩት ማለት ነው። እና እዚህ ጋር ማለት ነው በጣም እኔ ሪኮመንድ የማደርጋችሁ ስፔሻል አካውንቶችን ባያርጋችሁ ሞክሯቸውና ታዩታላችሁ። ምክንያቱም ያን ያህል አይጎዳም፣ አፎርዴብል ናቸው። ኦልሞስት $10,000 ጀስት በ$10 ማለት ነው። 25ቱን በ25 50ውን በ50 እና 100ውን በ100 ነው የሚያደርጉት እና በጣም አሪፍ ነው። እና ደግሞ እዚህ ጋር ስትመለከቷቸው ማለት ነው እዚህ ጋር ዴይሊ ድሮ ዳውናቸው ኦልሞስት $300 ነው ዴይሊ ድሮ ዳውን
ማክስ ሉዝ ደግሞ የሚሆነው $500 ነው። በጣም አሪፍ ነው። አካውንት ሳይዝ 10,000 ነው ሳይዙ። ኮንሲስተንሲ ሩል 20% ይፈልጋሉ። ዊክሊ ዋን ታይም በሳምንት በትንሹ አንድ ጊዜ መግባት አለባችሁ። ሚኒመም ትሬዲንግ ዴይስ 5 ፕሮፊታብል ትሬዲንግ ዴይስ እና ደግሞ ፕሮፊት ስፕሊቱ 50% መሆን አለበት። ማክሲመም ትሬድ ዴይስ ደግሞ 28 አትሊስት 28 ትሬድ ማድረግ አለባችሁ። ኢንስታንት ፈንዲንግ ስፔሻል አካውንት ነው ማለት ነው። ቀጥታ ነው ፈንድድ ትሬደር የምትሆኑት እና በጣም አሪፍ ነው እንደምታዩት ማለት ነው። ስለዚህ እኔ እዚህ ጋር ላሳያችሁ የፈለግኩት ይሄኛውን ፈንድድ ታቁታላችሁ። ዋን ስቴፕ ቱ ስቴፕ ብዙ ፕሮፕ ፈርሞችን ትሬድ የምታደርጉ ልጆች ካላችሁ ታቁታላችሁ። እና ይሄ ስፔሻል አካውንቱ ሪቪው ሳደርግ በጣም የተመቸኝ ለእናንተ ሼር ላድርግላችሁ ብዬ ነው። እንደምታዩት በጣም ቀላል የሆነ እንደምታዩት በጣም አሪፍ የሆነ መንገድ ነው ማለት ነው ፈንድድ አካውንት ለማግኘት። ከፈለጋችሁ እዚህኛው ጋር አፊሊየት አላላችሁ። አፊሊየት ሊንካችሁን ተቀብላችሁ በእናንተ ገብተው ምንም የሆነ ቻሌንጅ ሲገዙ እናንተ ገንዘብ እርን ማድረግ ትችላላችሁ። እስከ 15% 17.7 ኮሚሽን ድረስ ማግኘት ትችላላችሁ እና በጣም አሪፍ ነው። ስለዚህ እኔ ሬቲንጋቸውና የሚሰጡበት የፔአውት ሰዓት በጣም ስለተመቸኝ ነው እዚህ ጋር ያመጣሁላችሁ። ስለዚህ ሎጊኑም ደግሞ ሬጂስተር ብላችሁ መጀመር ትችላላችሁ ማለት ነው። እንደምታዩት ሬጂስተር ስንለው ፉል ኔማችሁን አስገቡ ይላል። ኢሜይላችሁን እና ፓስወርዳችሁን አስገቡ ይለናል። እሱን እናስገባለታለን። እንደምታዩት ካንትሪያችሁን ሰሌክት አድርጉ ይለናል። እንደምታዩት ኢትዮጵያ አለች። ስለዚህ ኢትዮጵያን ፈልገን እናስገባለን ማለት ነው። እዚህ ጋር ኢትዮጵያ አለች። ከዛ ሲን ካስገባን በኋላ ስልክ ቁጥራችሁን አስገቡ ይላል። ካንትሪ ኮዳችሁን ታስገባላችሁ። ስለዚህ ኢትዮጵያ ወደ ላይ ነው የምትሆነው። ያንን ካንትሪ ኮድ ፈልገን እናስገባለን ማለት ነው። እንደምታዩት ኢትዮጵያ እዚህ ካንትሪ ኮድ አግኝተነዋል። ሪፈራል ኮድ ይላችኋል። አሁን እናንተ ጋብዛችሁ ቢሆን ሪፈራል ኮድ ባስገባ ሞስት አሪፍ የሆነ እንትን አገኛለሁ ማለት ነው። ስለዚህ አግሪ ትሉታላችሁ። ዘን ሬጂስተር ትሉታላችሁ ማለት ነው ቀጥታ። ስለዚህ ሬጂስተር ሰክሰስፉሊ ይላችኋል ማለት ነው ቀጥታ። ከዛ ስንመለስ ወደዚሁ ወደ ሆም ፔጃቸው እንመለስና ኦቨርኦል ያሳዩዋችሁ በሙሉ ሎጊን አድርጋችሁ ካለው ጋር ተመሳሳይ ነው። ሞስት እዛ ገብታችሁ የገዛችኋቸውን አካውንቱ ያለበትን ስታተስ ለማየት ነው ይሄን የምትጠቀሙት። እኔ ሞክሬዋለሁኝ። ሪዛልቱን ደግሞ በሌላ ቪዲዮ አሳያችኋለሁኝ። እንዴት አድርጌ ትሬድ አድርገን ፔአውት እንደምንቀበል በሌላ ቪዲዮ ደግሞ አሳያችኋለሁ። ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በድጋሚ ቪዲዮ ሰራላችኋለሁ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ይመቻችሁ። በእንደዚህ አይነት መልኩ ፈንድ አካውንታችሁን ገዝታችሁ መጠቀም ትችላላችሁ እና እንደምታዩት በጣም አሪፍ የሆነ ፕሮፕ ፈርም ነው። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኝ። ፒስ